አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጤና ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እስኪ ዛሬ ዑምራ ሄጃለሁ ኢንሻአላህ። ለእናንተም አላህ ያሰባችሁትን ያሳካላችሁ። እዛ መስጂድ አልሐራም የምትገቡበትን ቀን ያልገባችሁም የምትገቡበት ቀን አላህ ቅርብ ያድርገው። ያሰባችሁትን ደግሞ አላህ ያሳካላችሁ። እቅዳችሁን፣ ህልማችሁን፣ ሁሉም ነገራችሁንም አላህ ያሳካላችሁ ብዬ እላለሁኝ። የገባችሁም ደግሞ እንደገናም ደጋግማችሁ የምትገቡበት ቀን አላህ ያድርገው። ሲቀጥል ደግሞ ኢቃማ ደግሞ የሌለው መግባት አይችልም ብላችሁ የምትሉ ከሆነ ተሳስታችኋል። ያውላችሁ ኢቃማ የሌለው ሰውም መግባት ይችላል። ደግሞ ለምን የሚቆጣጠርሽ የለም እዛች ጋር ማለት ነው። አንቺ ብቻ መጥፎ እኛ ብቻ መጥፎ ነገር አንስራ እንጂ ያኔ ኢቃማ አንቺ የለሽም ወይ እንዳትሉኝ። ያው ከኔ ጋር ኢቃማ የሌለው ሰው ነበር ገብቷል። ያኔ ማንም ሰው ገብቶ ይወጣል፣ ችግር የለውም። እንትን አትበሉ ለማለት ፈልጌ ነው። ያኔ ጅዳ የት ነው መካ ድረስ መምጣት የምትችሉ ነገር ከሆነ ከመካ ውጭ ያላችሁ ማለት ነው። እና ይሄ እስኪ ሄደን በነገራችን ላይ ዛሬ አይደለም የሄድኩት ማታ ነው ሄጄ ዑምራዬን አድርጌ ምናምን ነገር ይሄው እንደምታዩት መቃም እስማኤል አለይሂ ሰላም እና ኢብራሂም አለይሂ ሰላም እንትን ቦታ ነው። እዚህ ጋር ደግሞ እንደምታዩትም ግን እንጃ አቅርቤም አልቀረስኩትኝም ማለትም ወረፋ በጣም ወረፋ ነበር። እዛ ጋር ለመድረስ ደግሞ ብዙዎቻቸው እንትን ይመስላቸዋል አለ አይደለ? ያኔ ያው እንደምታዩትም ነው። እዛ ጋር እንትን ለማለት ያኔ ምን ልበላችሁ፣ በቃ እንደምታዩትም ነው ቪዲዮውን። እንደዚህ አይነት ነገር ግዴታ ይመስላቸዋል መሰለኝ። ብቻ አላህ ይሁን አላህ ቀልብ ይስጣቸው። እንደዚህ እንትኖች ወታደሮቹ ግዴታ አይደለም፣ እንደዚህ አይደረግም። እንደዛ ሼኾቹ ብቻ ብታይ ሼኾቹ ራሱ ይነግሯቸዋል፣ ግን ከዛም ብዙዎቻቸው አይሰሙም። በቃ ያለ አይደለ ያኔ የሀገራቸውን ባህል ይዘው ይመጣሉ መሰለኝ እዚህ በቃ ካባው ጋር ደርሰው እንትን እንደዚህ ያኔ ለመሳም ወይ ደግሞ እጃቸውን ደባብሰው ተነስተው ደግሞ መደባበስ ያኔ ካባውን ማለት ነው። የሆነ እንትን ነገር አንዱ ራሱ ምን አለ መሰላችሁ፣ እሱን እንደዚህ ስላደረጋችሁ ጀነት አትገቡም አላቸው። እውነቱን ነው። ያኔ አለ አይደለ ካባውን ከሳሙት ወይ ደግሞ እንደዚህ ከያዙት ከነኩት ወይ ደግሞ እንደዚህ አለ አይደለ የሆነ እንዴት አላስረዳችሁ አላውቅም። እንትን ካሉ ያው ሼኹን አያችሁት አይደለ? እሱ ራሱ እየመከራቸው ነው እየነገራቸው ነው። ግን ከዛም ግን መስሚያቸው ጥጥ ነው። እውነቴን ወይኔ እዛ እኮ የሚሰሩት ወታደሮቹ ምናምን ወላሂ ላዚም አላህ ሱብሃነሁ ወተዓላ የሆነ አይነት ችሎታ ነው የሰጣቸው ማለት ይቻላል። ወላሂ ላዚም ነው የምለው። ወይኔ እኔ እኮ እነሱም በሆን ማለት ነው ወረበል ካባን አብድ ነበር፣ በቃ አብድ ነበር። እና ደግሞ ሱብሃንአላህ የሚገርመው ነገር እኛም ስንደርስ የሆነ ነገር እንትን ተብሎ ነበር። ምንድነው ካባው ጋር የሆነ ነገር የተበላሸ ነገር ነበር መሰለኝ። መሐንዲሶች እየሰሩ ነበር። እና በዛም ልክ እኔም ስጨርስ ያን መሐንዲሶቹን ሲጨርሱ ከኔ ጋር ደግሞ የነበረች ግዴታ እዛ ጋር ሄጄ የነዛኛዎቹን ስል እሷን ባሰች። እዛ ጋር ሄጄ ካነካሁት ካባውን አለች ጅና በይሳሚው ማልኳት ከፈለግሽ እልሞም አንዳንዶቹ እዛ ጋር ያንን እሱን ከነኩ ወይ ደግሞ የመቃም እስማኤል ወይም ደግሞ ኢብራሂምን ከነኩ ያኔ ጀነት ከዛሬ ጀነት የሚገቡ ይመስላቸዋል መሰለኝ። አላውቅም፣ አላሁ አለም። እንግዲህ እኔ የማውቀው ነገር የለም። ብቻ አልሐምዱሊላህ ረብል ዓለሚን። አላህ ያሰባችሁትን ያሳካላችሁ። አላህ ያቀዳችሁትን አላህ ሱብሃነሁ ወተዓላ ያሳካላችሁ። ይሄን ቦታ የምትዘይሩበት የአላህን ቤት የምትዘይሩበት ቀን ያድርግ አላህ፣ ቅርብ ያድርገው። ሐጅም የምታደርጉበትም ቀን አላህ ሱብሃነሁ ወተዓላ ያድርገው። ከቤተሰቦቻችሁ ጋር አላህ በሰላም የምትጨመሩበት ቀን አላህ ያድርገው። ልጆችን አላህ ሱብሃነሁ ወተዓላ መንታ ልጆች ይስጣችሁ፣ ይወፍቃችሁ። ሀሳባችሁን፣ እቅዳችሁን፣ ህልማችሁን ሁሉ ነገራችሁንም አላህ ያሳካው ብዬ ላለሁኝ ምርቃቴን እንግዲህ ዱዓዬን አላህ ሱብሃነሁ ወተዓላ መቅቡል ያድርገው።
ብዬ ላለሁኝ ሀባይቢ ብስሚላ ራህማን ራሂም። ለልማውም ደነገጥኩኝ። ሶሪ ይቅርታ። የኛዋን አያቸዋት